ደህንነት ልንገራችሁ። ደህንነት በጣም አስፈላጊ ነገር ነው አይደለ? ደህንነት የማይፈልግ ሰው አለ? ደህንነት ህይወት ላለው ሁሉ አስፈላጊ ነገር ነው። ልክ ነኝ? ህይወት ላለው ሁሉ ምን ያስፈልጋል? ደህንነት ይፈልጋል። ለምሳሌ እንስሶቹን እያቸው፣ አውፋቶቹን እያቸው፣ እነዚህ በረሃ ላይ የሚኖሩ ዋሊያዎቹን እያቸው፣ ሜዳ ላይ የሚኖሩ እግዚአብሔር የፈጠራቸው እንስሶቹን እያቸው። የሆነ ሰዓት ላይ ድርቅ ሲሆንባቸው፣ ውሃ ሲጠፋ ከአገር ኮብልሎ ወደ ሌላ አገር እንደሚሄዱ፣ ወፎቹም ሳይቀሩ እንስሶቹም ሳይቀሩ ወደ ሌላ ደህንነት ማግኛ ፍለጋ እንደሚሄዱ ታውቃላችሁ አይደለ? ልክ ነኝ? ማይፈልግ የለም። እግዚአብሔር የፈጠረው እስትንፋስ ያለው ሁሉ ምን ይፈልጋል? ደህንነትን ይፈልጋል። ህይወት ያለው ሰው ደህንነትን ይፈልጋል። ማይፈልግ የለም። ደህንነት ፍለጋ ሁሉም ይሄዳል። አማርኛ መዝገብ ቃላት ላይ 24186 ገደማ አካባቢ ነው ውጤቱ የተገኘው። ደህንነት እንደቀላል የሚታይ ነገር አይደለም። ለምንድን ነው ጌታ ኢየሱስን የምትፈልገው ብትሉኝ፣ እመልስላችሁ መልስ ለደህንነቴ። ለማ ደህንነት? ለራሴ ደህንነት፣ ለልጆቼ ደህንነት፣ ለትዳሬ ደህንነት፣ ለመንፈሳዊ ለቁሳዊ ደህንነቴ መገኛው ኢየሱስ ጋር ብቻ ስለሆነ። እዚህ ጥሩ ምሳሌ የሚሆናችሁ እዩአችሁ። በየአደባባይ ላይ በየመሻገሪያው ላይ ሄዳችሁ ስታዩ ተጨናንቃችሁ ነው የምትሻገሩት። ትንሹም ትልቁም፣ ወጣቱ፣ ሽማግሌው፣ አባቶች፣ እናቶች ሁሉ መጥቶ እዚህ ከተማ ላይ ሰፍሯል። አንድ ነገር አልኩት። ይሄ ሁሉ አልኩኝ በየአገሩ ላይ አገር ያለው ርስት ያለው ማሳ ያለው በሬ ያለው ሀብት ያለው ነው። ለምን ፍለጋ ነው ቆይ እዚህ የፈለሰው? ባለበት አካባቢ አንዳንድ ገጠራማ አካባቢ ደህንነት ስለሌለ ነው አይደለ? ህይወቱን ለማትረፍ ሲፈልግ እዛ ከሚበላው እንጀራ እዚህ ስለተሻለው አይደለም። እዛ ከሚሰራው ስራ እዚህ የተሻለ ስላልሆነ ህይወቱ ለማትረፍ ሲባል 40 ዓመት የለፋበትን ርስቱን፣ ሀብቱን፣ ማሳውን፣ አባቱን አንተ ትቶ አሁን ነፍስን ይዘ እቃን ትተ ኮሞዲኖን ትተ እቁብን ትተ እድርን ትተ መጣላ መጣ። አንዳንዶች እኮ ለዛ ምክንያት ነው የመጣቸው። አንዳንዶች በስራ ጥሩ ነው እናንተ ይሻላል። አንዳንዶች ደህንነት ፍለጋ ነው። ደህንነት ፍለጋ ሁሉም ይፈልጋል። እንኳን ሰው እንስሳ ይፈልጋል። እንኳን ሰው አዕዋፋቶች ይፈልጋል። ግን ዋና ነገሩን ደህንነት የት እንደሚገኝ አለማወቅ ነው ችግሩ። ደህንነት የት ነው የሚገኘው? ደህንነትን ይፈልጋል ሰው። ደህንነትን ፈልጎ ጦር ይታጠቃል። ልክ ነኝ? መሳሪያ ይታጠቃል። ልክ ነኝ? ራሱን ለመጠበቅ ጥበቃውን ይቀጥራል። ቦዲጋርድ ይቀጥራል። መሳሪያ ይገዛል። ዘመናዊ መሳሪያ ይገዛል። ጦር ያዘጋጃል። ሰረገላ ያዘጋጃል። ደህንነትን ለማግኘት መንግስት ደህንነትን ይፈልጋል። ቤተክርስቲያን ደህንነትን ትፈልጋለች። ትልቅ ትንሽ፣ አባት ልጅ ሁሉ ደህንነት የት ነው የሚገኘው የሚለውን አለማወቅ ነው ችግሩ። የት ነው የሚገኘው? እግዚአብሔር ልጅ ኢየሱስን በመፈለግ ደህንነት ይገኛል። ደህንነት የሚገኘው እግዚአብሔርን በመፈለግ እንደሆነ ሴትዮዋ ጠንቅቃ አውቃለች። አንዳንድ ሰው ሀብት ሲያገኝ ከቸርች ይጠፋል። ገንዘብ ሲያገኝ ከእግዚአብሔር ቤት ይጠፋል። ከአምልኮ ይጠፋል። ከቃል ይጠፋል። ከወንድሞች ብረት ይጠፋል። እግዚአብሔርን ስለምትፈልግ ሀብታም በሏ፣ ጮክ በሏ። ሀብታም ሴት፣ ባለጠጋ ሴት፣ የተከበረች ሴት ለሀብቷ ማንን ትፈልጋለች? እግዚአብሔርን ትፈልጋለች። አንድ በሏ። ሀብታም ፍላጎቷ ቸርች ስትመጣ ሀብት ፍለጋ ሳይሆን ሀብትን የሚሰጠውን ማንን? እግዚአብሔርን ትፈልጋለች። ቸርች ሲከፍቱ እኮ ሀብት ፍለጋ ነው አንዳንዶች። ቸርች ሲመጡ እኮ ባል ፍለጋ ነው አንዳንዶች። አንዳንዶች ቤት እኮ ኢየሱስን መፈለግ ከሁሉ ነገር የመጨረሻ። የሚፈልጉትን እንጀራ ካገኙ፣ የሚፈልጉትን ገንዘብ ካገኙ፣ የሚፈልጉትን የሚበሉትን እንጀራ ካገኙ በቃ እንደዛ ነው። ዓመት ቸርች ማይመጡ ሰዎች አሉ። 2 ዓመት መጽሐፍ ቅዱስ ማያነቡ ሰው፣ ማይጸልዩ ሰዎች አሉ። በቃ ምንድነው የሚፈልጉትን አግኝቷል። ሀብት እያላት፣ ማኪናዎች እያሏት፣ ካምፓኒዎች እያሏት፣ ፋብሪካዎች እያሏት፣ ፍላጎቷ ማን ነው? እግዚአብሔር። ጩና አሜን በሏ። ቤት ይዘጋጅለት፣ አንድ አትሉ? አልጋ ይዘጋጅለት፣ 2 ጠረጴዛ ይዘጋጅለት፣ 3 ፓኖስ ይዘጋጅለት፣ 4 እንጀራ እያለፈ ሁሉ ጊዜ ይብላ ይረፍ። ይኸውላችሁ አንዳንዶቻችሁ እኮ ፎቅ ሰርታችኋል። አንዳንዶቻችሁ እኮ ቤት አላችሁ። ከቤታችሁ ኢየሱስን አስወጥታችኋል። አይደለም ያስቀመጣችሁ ከላይ በሉስ፣ ከኔ በላይ በሉስ። አንተ ኑር ከልጆቼ፣ ከትዳሬ፣ ከህይወቴ፣ ከሀብቴ ከፍታ ላይ ኢየሱስ
አንተ ተገኝ። ልመርቃችሁ፣ ለደህንነታችሁ እሱ ይገኝ። ለልጆቻችሁ ጤንነት እሱ ይገኝ። ለትዳራችሁ ጤንነት ኢየሱስ ይገኝ። ሴትዮዋ ይብላ እስቲ ይጠጣ እስቲ፣ ማንም አውሬ ሳይሆን ማንም ቦዘኔ ሳይሆን ሰማይ አምላክ እግዚአብሔርን የሚያገለግል ይብላ አለች። የኛ ደህንነት እዛ ጋር ነው። አበላችሁ። እየመጣ ምን ያደርግ ነበር? ያርፍ ነበር። ያርፍ ነበር በሩ። ልጆቻችሁን አውሱ። ቤታችሁ ኢየሱስ ይረፍ። አሜን። አረ ብቻችሁ አትኑሩ። በእንጀራችሁ ኢየሱስ ይረፍ። ለእንጀራችሁ ደህንነት፣ ለቤታችሁ ደህንነት፣ ለትዳራችሁ ደህንነት ጩና ኢየሱስን በሉ። እፈልገዋለሁ። ለኔ እኮ ለራሴ ጥቅም፣ ለቤቴ ደህንነት፣ ለስራዬ፣ ለልጆቼ ደህንነት። ሞኝታ እንዳይመስላችሁ ታውቃለች። እኔ አይቻለሁ አለች። እግዚአብሔር ተናግሮኛል አለች። ከዛስ እርሳ አንድ ማለዳ ወደ ዋናው ነገር ልምጣላችሁ። ትዛ ጊያዝ ናስቲ ጊያዝ መጣ። እቺ ሴት እስጥራልኝ አለች። ሱነማዊቷም መጣችና ጌታዬ ብላ ምን አደረገች? ሰገደች። ከዛ ቆይ ምን ትፈልጊያለሽ? የጦር አዛዡን ወይስ ንጉሱን? ጦር አዛዡንም አልፈልግም፣ ንጉሱንም አልፈልግም፣ ኢየሱስን እፈልጋለሁ። ኤልሳዕ ኤልሳ ምን ልዘዝልሽ? ኮማንዶ ነው ወይስ አብይን ነው ያለው? አስቡስ። ለካ አብይንም ያዘው ሰው ማለት ነው። አው እኮ አሳውሯል አላሳወረም? ስለዚህ ሴትዮን እኔ እኮ አለች ረሃቤ ጥማቴ ጦር አዛዡንም አይደለም፣ ጦሩንም አይደለም፣ ንጉሱንም አይደለም፣ ሰረገላውንም አይደለም፣ መሬቱንም አይደለም፣ ጋሻውንም አይደለም፣ ብርንም አይደለም፣ ወርቅንም አይደለም። ፍላጎቴ ኢየሱስ ጩነስ ኢየሱስ ብሎ አካል ኢየሱስ ኦይ አንዴ አራ ጉደኛ ሴት እኔ ሁሉ የሞላኝ ከቤተሰቦቼ መካከል ከወዳጆቼ መካከል ምንም ያልጎደለብኝ አንድ ነገር ግን የጎደለኝ አለ። ማነው? ሰው እግዚአብሔር የሚባል ነገር ሁሉ ጊዜ ይርበኛል። ረሃብ እሱ ነው፣ እሱ ጸልይልኝ አለች። ጌታ እግዚአብሔር እንደዚህ ይላል፣ ቀጣይ ዓመት ላይ ወንድ ልጅ ትታቀፊያለሽ። እግዚአብሔር ሰው እንዳላት ቀጣይ ዓመት ላይ ምን አደረገች? ወንድ ልጅ አቀፈች። ማንን ስለፈለገች? አደገ ሕፃኑ። እስቲ አደገ በሉ። ልቤ በጣም ይነካው ቃል ነው። እግዚአብሔርን የሚፈልግ ልጅ አባቱን ሊያግዝ፣ እስቲ አባቱን ሊያግዝ በሉ። ባህሪው ራሱ የተቀረጸ ነው። አድጎ ጫት ቤት ሳይሆን አድጎ ኳስ ቤት። አንዳንድ ጎረምሳ አለ እኮ ዝም ብሎ በ40 ዓመቱ ቤቱ ለማሚ እያለ መጥቶ የሚበላ የሚጠባ፣ አንድ ስራ ቤት ውስጥ ማይሰራ። ይሄ አድጎ አደገ ሲባል እሱ እድሜው 10 ምናምን ዓመቱ ሲደርስ ቀጥ ብሎ ወዴት ሄደ? አባቱ እርሻ ወደሚያርስበት እርሻው ጋር ሄደ። ከዛ ምን አለ? ያሳሉ ማት ገበሬዎች አሉት አባቱ። ቤቱ የተከበረው። እናትየው ደግሞ በቤት ላይ ምን ታደርጋለች? ማዕዳቸውን ምናምናቸውን አሰናግታ ቁርሳቸውን አብልታ ምናምን አብልታ ቤት ውስጥ ምን ታደርጋለች? ሻራራራራራራራ ዝም ብሎ በቃ ረሃቦ ኢየሱስ 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 የልጆቼ ደህንነት ኢየሱስ፣ ለባሌ ደህንነት ኢየሱስ፣ እዛ ለሚሰሩ ለሰራተኞቹ ደህንነት፣ ለሀብቴ ደህንነት፣ ለስንዴው ደህንነት፣ ለሁሉ ደህንነት ኢየሱስ። ጩናስ ኢየሱስ ኢየሱስ በሉ። ያቺው ብራስ ያስተኛ የተወጋ ይሁን። ጩና አሜን ብሎ ሰ እሷ እሱን እዛ ልካ ቤቱን ታነጋለች። በምን እግዚአብሔርን በመፈለግ በጸሎት ታቀጣጥላለች ቤቱን። ክፉ ይከልከል፣ ሟርተኛ ይከልከል፣ መተተኛ ይከልከል፣ ሸረኛ ይከልከል፣ ደጋሚ ይከልከል ምናምን ምትል ይመስለኛል። እንቅፋት ከባሌ ፊት ይነሳ፣ ከልጄ ፊት ይነሳ፣ ከሰራተኞች ፊት ይሾክ ይነሳ፣ እግዚአብሔር እጆቻቸው ስራ ባርክ ምትል እግዚአብሔርን የምትፈልግ ይመስል ደህንነት ጩና ደህንነት በሉ እስቲ። ደህንነት እግዚአብሔርን በመፈለግ ይገኛል። በድንገት ልጁ ተነሳና ራሴን ባባ አለው አባቱን። ባባ ራሴን ቆናች ያለው ራሴን ያስባለ ብሎስ በል ጮክ በልና ራሴን ያስባለ ራሴን ዛሬ በኢየሱስ ስም ደህና ይሆናል። ራሴን አለና ልጁ ሹልክ ብሎ እዛ ማሳ ላይ ወደቀ ይመስላል። አንዱ ሰራተኛ ጠራና አባትዮ ደህና እንደሚሆን አምናለሁ፣ እናትዮ ጋር ውሰዱ፣ ጌታን እየፈለገች ነው፣ በጾም ጸሎት ላይ ነው ያለችው፣ ወደ ቤት ውሰዱ ብሎ ሰራተኛውን አሸክሞ ልጁን ምን አደረሰ። ሲደርስ እናትየዋ ጭን ከጧት ጀምሮ እስከ ቀትር ድረስ ዋለና ቀትር ለምን ሆነ? ሕፃኑ
ሞት ልቤ በጣም የተነካው ነገር ልንገራችሁ። ሞት ወንድ ልጇ፣ ሞት ስጋዋ፣ አእምሯ፣ የሚታየው ዓለም ሴቷን መክሰስ ጀመረ። አሁን ማለዳ የፈለገችዋን እግዚአብሔር ጋር ዘወር ስትል አይዞሽ ይላታል። መንፈስ ቅዱስ ምን ያላታል? ዴና ይሆናል። እኔን ፈልገሽኛልና ከኔ እጅ ነው ያገኘሽው፣ አይሞትብሽም። አይዞ ብሎ ከጎናቸው ያለው ሰው እግዚአብሔር ዴና ያረጋል ብሎ በመንፈስ ሆኖና ዝም ብሎ በእንቅልፍ ልብ ያደ ዴና ይሆናል። እግዚአብሔር ዴና ያረጋል። በኢየሱስም ጠላት ያለው ባንተ ላይ አይሆንም። ራስን ይለቃል። ራስ ምታት የሆነብህ ይለቃል። ቆፍጠን ብላ በእግዚአብሔር ልቧን አበረታታ ሰገነት ላይ ወስዳ አልጋው ላይ አስተኛችና በሩን በላዩ ለምን አደረገች? ዘጋች። ልጸልይላችሁ። ሐዘናችሁን በሚፈልግ ላይ፣ ውድቀታችሁን በሚፈልግ ላይ፣ መርዷችሁን በሚፈልግ ላይ፣ ሞታችሁን በሚጠባበቁ ላይ፣ በጎረቤት ቢሆን በዘር ቢሆን ዛሬ በኢየሱስም ዘጋው። እግዚአብሔርን ለመፈለግ መጥታችኋልና እጆቻችሁን አንሱና ሞቴን በሚፈልግ ላይ፣ ጮክ በላ፣ ሐዘኔን በሚፈልግ ላይ፣ ውድቀቴን በሚፈልግ ላይ፣ በጠላቶቼ ላይ በጌታ በኢየሱስ እዘጋለሁ። በሮቼ ለኢየሱስ ክፍት ናቸው፣ ለጠላቶቼ ዝግ ነው። ስክርችን በሉ ብላችሁ ብላችሁ አታውሩ። ሁሉ አይወራም። በጎናችሁ ያለው ሁሉን አታውራ በሉ። ሁሉን ስንት ሟርተኛ ያለበት ነገር ምን ሆነ ነው? ዴና ነው። በጎናችሁ ያለው ሁሉን አታውራ። ለሁሉ ዴና ነው ብለህ ዝም ብለህ ዴና ነው ዴና ነው ኢየሱስ ስለፈለገ ወጣች። ልብሷን ቀየረች። ወዴት ነው ሄደችው? ወዴት ሄደች? ወደ ባሏ። ወደ ባሏ ብሎ ባሏን ምን ብላ እንደምትጠራው የዛን ጊዜ የኔ ጌታ ነው መሰለ የሚሉኝ። ዘንድሮ ግን የኔ ጌታ የሚል ሚስት አለ? አስቴ ብቻ ነች። ጸዬም አለች እና አባቢ አለችው። ዘንድሮ ባለች ፕሊዝ አንድ አገልጋይና አንድ አህያ ፈጥኔ ላክልኝ። እሺ ፈጥኔ ላክልኝ። ምን ፈለግሽ? ምን ፈለግሽ በሏት። ምን ፈለግሽ? ወደ ሴሎ ልሄድ ነው አለች። እንዴ ሴሎ እኮ የሚካሄደው መቼ መቼ ነው? በሰንበት። ሌላ ጊዜስ መባቻ፣ መባውን ይዞ አስረት ይዞ ወይ የሆነ ነገር ይዞ በዛ ነው የሚካሄደው። አሁን መባቻም አይደለም ሰንበትም አይደለም። ያለ ወትሮ ማን አስፈለገሽ? ጩና ኢየሱስ በሉ። ለምናችሁ? ለደህንነቴ አትናገር። ለምናችሁ? ለደህንነቴ፣ ለልጄ ደህንነት፣ ለወደልኩት ለልጆቼ፣ ለወንድሞቼ ደህንነት፣ ለቤተሰቦቼ ደህንነት። እንዴ ምን ሆነሻል? ደህና ነኝ። ለባሏ ለባል አይነገርም። አንዳንድ ነገር ለባልም ዝም ይባላል። እሺ እዛ ለሷ ስትናገር ሰፈር እንዳይበጠበጥ ነው። ሰላም አይደለሽም? ሰላም ነኝ። ደህና አይደለሽም? ደህና ነኝ። እያመማችሁ ደህና ነኝ ያላችሁ ጉዳይ ልጸልይላችሁ። እየታመማችሁ ለባል ለሚስት ለቤተሰቦች ያልተናገራችሁ እየቆሰላችሁ ልባችሁ ተሰብሮ እግዚአብሔር የምትፈልጉት ነገር አሁን ደህና ይሆናል። አሜን። ምን ሆኖ ነው ዛሬ ሰዎች? ዛሬ ደህና ይሆናል። አሜን። ባዶ እኮ ነው። ሞቷል እኮ ቀዝቅዟል እኮ። እጇ ላይ ነው የቀዘቀዘው። ነፍሱ የወጣው በእጇ ላይ ነው። ስለዚህ ባሏ ጋር መጣ። ደህና አይደለሽም? ደህና ነኝ። እናንተ ጀግና የሆናችሁ ሴቶች አላችሁ እኮ ባሎቻችሁ የምታበረታቱ። ነገር እኮ ሞቷል። ህልም እኮ ሞቷል። ቤቱ እኮ ባዶ እየሆነ ነው። ነገሩ እኮ ቅርጽ አጥቷል። ግን አንተን ጀግና የሆኑ ሴቶች በርታ፣ ስራ። አሁን ደማ ለማድረግ ጩና አሜን በሉ። ይፈጥናል። እግዚአብሔር ጉዳያችሁን የሚያፈጥን መልአክ ይላክላችሁ። እንዳታዘገይ ያለችው። ከዛ ባሏ ወዲያው ምን አይነት ባል እንደሆነ አህያውና አህያ ማለት በዚህ ዘመን ምንድን ነው? ቢኤት በሉ። ቢኤት አትሉ? ቢኤት መኪና ወይም ራባፎር ሹፌሩ ጋራ ሰጣት። ሹፌሩ ደግሞ ያዘና ማሚ አላት። ዛሬ አንቺ እኮ ማሚ ድንቅ እናታችን ነሽ። ምን ሆነሻል ዛሬ? ልክ አይደለሽም። ዝም ብለህ ንዳ። እኔ አቁም እስክል ድረስ እንዳታቆም ንዳ። ፍጠን። ቹፕራታካ ሊባርካችሁ በኢየሱስ ስም። በውጪ ቢሆን በቤት ቢሆን የሚያደክማችሁ ይሰባል። የሚሰማው ድምፅ ይሰም ይባል። ለደህንነት እግዚአብሔር ያፍጥናችሁ። ጩና አሜን በሉስ። እየጸለየ ነው። እግዚአብሔርን እየፈለገ ነው። የሰማይ አምላክ፣ የአባቶች አምላክ፣ የነቢያት አምላክ ፈልጌ ማልጠግብህ
አገለግዬ ማልጠግብ ኤልያስ ጋር ነበርክ። ዛሬም እፈልጋለሁ ተራራ ላይ ለቤተሰቦቼ፣ ለትዳሬ፣ ለአገሬ፣ ለማገለግለው ህዝቤ፣ ለሱነማዊቷ ለልጇ እየጸለየ ልጇ ሞቷል። አሁን ሩቅ አያት። ሴትዮዋን ያውቃታል። መልካም ሴት አካባቢ ኮቴው ራሱ ያስታውቃል። አታለ ልጁ ብድግ አድርጎና ጋዝ ሱነማዊት መስላለች ያቺ የምትመጣው። ሩጥልኝ አለ። ሳትደርስ ለኛ ዋጋ የምትከፍል አገልጋይ፣ የኤምባሴት አጋዣችን፣ ህልማችን እንድታስፈጽም እግዚአብሔር የላከልን እህታችን የመጣች ነው። ሩጥልኝ ስል ሮጦ ጋዝ ማን ደረሰ? ሱነማዊቷ ጋር ደረሰ። ምን ሆነሻል? ባልሽ ደና ደና ጩና ደና በርሱ ልጅሽ ደና፣ ትዳርሽ ደና፣ ስራሽ ደና። የታመማችሁ ደና ነው ብላችኋል እኮ አንዳንዶቻችሁ። ነፍሳችሁ እኮ እዚህ ጋር ደርሳለች። እየጨነቃችሁ ከባድ ኬዛችሁን አስቀምጣችሁ የመጣችሁ የሞተ ነገር ቀላል ነገር እንዳይመስላችሁ አስቀምጣ መጣ ሁሉ ደና ደና ጅባችሁ የፈለጋችሁ እግዚአብሔር የደህንነታችሁ ምንጭ ሆኖ የአባቶች አምላክ ለእናንተ ደህንነት መስቀል ላይ ተቆረሰ። ሰላሙን ያጣ ኤሎሄ ኤሎሄ የተጠማው ጌታ ቤታችሁን ይቅጠም። አሜን።